ሰላም ጤና ይስጥልኝ። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። ዩጋንዳ በቀጣዩ ፕሬዝዳንታዊ ምርጫ ላይ አሲረዋል ብላ ከአንድ ወር በፊት ያሰረቻቸውን 2 ኬንያውያን አክቲቪስቶችን ከእስር ለቀቀች። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ አክቲቪስቶቹ ከሀገሪቱ ተቃዋሚዎች ጋር አብረው በመጪው ጥር በሚካሄደው ምርጫ ከስልጣን ሊያወርዷቸው እንዳሴሩ ወንጅለው ነበር። ቦብ ኒጃጊ እና ኒኮላስ ኦዮ ባለፈው መስከረም 21 ቀን 2018 ዓ.ም ለቁጥጥር ስር የዋሉት የፕሬዝዳንት ሙሴቬኒ ዋነኛው ተቀናቃይ ቦቢ ዋይን የምርጫ ቅስቀሳ ላይ ከተሳተፉ ከጥቂት ጊዜያት በኋላ ነው። ቦቢ ዋይን በሚል ቅጽል ስማቸው የሚታወቁት የመዝናኛው ዓለም ሰው በጎርጎሮሳውያኑ አቆጣጠር 2021 ዩጋንዳ አስተናግዳ የነበረውን ምርጫ ፕሬዝዳንት ሙሴቬኒ አጭበርብረውኛል በማለት ይከሳሉ። የዩጋንዳ መንግስት በምርጫው ጣልቃ ገብቷል በማለት የቀረበበትን ክስ አስተባብሏል። የኬንያ የውጭ ጉዳይ ሚኒስትር እንዳለው በዩጋንዳ በሚገኘው ኤምባሲ አማካኝነት ከ2 ሳምንታት በላይ ከወሰደ ንግግር በኋላ አክቲቪስቶቹ ከእስር ተፈተዋል። ባለፈው ቅዳሜ ናይሮቢ የገቡት 2 አክቲቪስቶች በወታደራዊ ጦር ሰፈር ውስጥ ኢሰብአዊ በሆነ አያያዝ በዩጋንዳ ልዩ ኃይል ጥበቃ ስር መቆየታቸው እንደተናገሩ አሶሺየትድ ፕሬስ ዘግቧል። ይሁንና ስለ አያያዛቸው ተጨማሪ ማብራሪያ አልሰጡም። የኬንያ ባለስልጣናት ክስ እንዲመሰረትባቸውም አሊያም እንዲለቀቁ መጠየቃቸውንም ገልጸዋል። ለ7ኛ የስልጣን ዘመን በምርጫ የሚወዳደሩት የ80 ዓመቱ ፕሬዝዳንት በዩጋንዳ ወጣቶችን ለማሳሳት የሚሞክር ማንኛውም ሰው በቁጥጥር ስር እንደሚውልና እንደሚታሰር ተናግረዋል። በተቺዎቻቸው አምባገነን ሆነዋል እየተባሉ የሚወቀሱት ሙሴቬኒ ትናንት ቅዳሜ ለጋዜጠኞች በሰጡት መግለጫ በሀገሪቱ ውስጥ ተቃውሞ ለማድረግ መሞከር ፍጻሜው የከፋ ይሆናል ሲሉም አስጠንቅቀዋል። ሙሴቬኒ ጡረታ እንዲወጡ የቀረበላቸውን ጥሪ እስካሁን አልተቀበሉም ተብሏል። በብራዚል የተነሳው ኃይለኛ አውሎ ነፋስ 5 ሰዎችን ሲገድል ከ430 በላይ መጉዳቱን ተሰማ። አውሎ ነፋሱ በሰዓት ከ180 እስከ 250 ኪሎ ሜትር ይምዘገዘግ ነበርም ተብሏል። በአውሎ ነፋሱ ክፉኛ የተጎዳችው ራዮ ቦኒቶ የተባለችው ከተማ ወደ 14000 ሕዝብ የሚኖርባት ከተማ ናት። የዓይን እማኞች ለፈረንሳይ ዜና አገልግሎት እንደገለጹት አውሎ ነፋሱ መኪኖችን እንደ ወረቀት እያንከባለለ ይወስዳቸው ነበር በማለትም የወጀቡ ክብደትን ገልጸዋል። የአካባቢው ባለስልጣናት በበኩላቸው ይህ ዜና እስከተጠናከረበት ጊዜ ድረስ 5 ሰዎች ሞተው ከ430 በላይ መጎዳታቸውንም ገልጸዋል። የሟቾች ቁጥር ከዚህ ሊልቅ እንደሚችልም ተመልክቷል። በዓመት እስከ 14000 መርከቦችን የሚያስተላልፈውና ከ2 ወራት በላይ ይወስድ የነበረውን ጉዞ ወደ 10 ሰዓታት ማሳጠር የቻለው የፓናማ ካናል የሰው ልጅ ታላቅ የምህንድስና ስኬት ሆኖ ይወደሳል። የአትላንቲክ እና የፓሲፊክ ውቅያኖሶችን ማገናኘት የቻለው የፓናማ ካናል በግንባታው ወቅት በሺህ የሚቆጠሩ ሰራተኞች የህይወት መስዋዕትነት ከፍለውበታል። ይህ ግዙፍ ፕሮጀክት ከመገንባቱ በፊት ትላልቅ መርከቦች ከአትላንቲክ ውቅያኖስ ወደ ፓሲፊክ አካባቢ ለመጓዝ የደቡብ አሜሪካን አህጉር መዞር ይጠበቅባቸው ነበር። ይህም 13000 ኪሎ ሜትሮችን መጓዝ የሚጠይቅ ረጅም የባህር ላይ ጉዞ በመሆኑ ከነዳጅና ከአጠቃላይ ወጪዎች አንጻር እጅግ ውድ ሲሆን የጉዞ መስመሩም አደገኛ ነበር። ይህንን የተገነዘበው የፈረንሳይ መንግስት ከጊዜም ሆነ ከወጪ አንጻር አስቸጋሪ ለሆነው የጉዞ መስመር መፍትሄ ለመስጠትና አጭር መተላለፊያ ለመፍጠር ግዙፍ የማስተላለፊያ ካናል ለመገንባት አቀደ። በተለያዩ ምክንያቶችም ተጀምሮ እየተቋረጠ በብዙ ሺህ ሰራተኞች መስዋዕትነት ተከፍሎበት በአጠቃላይ በተጀመረ በ33 ዓመቱ የተጠናቀቀው የፓናማ ካናል የሰው ልጅ የምህንድስና ብቃትን እና ከትውልድ ትውልድ የማይቋረጥ የዓላማ ጽናት የሚያስገኘውን ውጤት ማሳያም ሆኖ ይጠቀሳል ብለዋል። የጃፓኑ ባል የ20 ዓመታት ዝምታ ፍጻሜ አገኘ። አንድ የጃፓን ባል ከባለቤቱ ጋር ከረጅም ጊዜ በፊት ከተፈጠረ አለመግባባት በኋላ ለሙሉ 20 ዓመታት ያህል መናገር ማቆሙ ተዘገበ። ይህ አስደናቂ የቤተሰብ ታሪክ የጃፓን ማህበረሰብ አስገርሟል። የቶኪዮ ግዛት ነዋሪ የሆኑት ኦቶ ካታያማ የተባሉት ባል ከባለቤታቸው ዩሚ ጋር ንግግር ማቆሙ የጀመሩት ከ2 አስርት ዓመታት በፊት ነው።
እንደተዘገበው ከሆነ የአቶ ኦቶ የዝምታ ምክንያት ሚስታቸው ሙሉ ትኩረቷን ለልጆቻቸው እንክብካቤ በመስጠቷ ምክንያት ቅናት ተሰምቷቸው እንደነበርም ተገልጿል። ይህም መጀመሪያ ላይ በኩርፊያ የጀመረው ምላሽ ወደ ረዥም የዝምታ ማቆም አድጓል። ባለቤታቸው ዩሚ በበኩላቸው ባላቸው ለጥያቄዎቿ ሁሉ ምላሽ መስጠት ያቆመ ቢሆንም እሷ ግን በተለመደው ሁኔታ ለሱ ማውራቷንና ጥያቄዎችን መጠየቋን እንዳልተወች ተናግረዋል። አባታቸው ከእናታቸው ጋር መናገር ካቆሙ በኋላ የተወለደው ልጃቸው ይህን የቤተሰብ ሁኔታ በቴሌቪዥን ፕሮግራም ላይ የእርዳታ ጥሪ በማቅረብ ታሪኩን ለሕዝብ ይፋ አድርጓል። በዚህ መርሃ ግብር አማካኝነት በተሰጠው ድጋፍ ባልና ሚስቱ በፓርክ ውስጥ ተገናኝተው ለመነጋገር ተስማምተዋል። አቶ ኦቶ በመጨረሻ ዝምታቸውን ሰብረው ለባለቤታቸው ጥቂት ቃላትን ከተናገሩ በኋላ ሁለቱ ጥንዶች በመጨረሻ ከ20 ዓመታት በኋላ ለመግባባትና ትዳራቸውን ለማስቀጠል ወስነዋል ተብሏል። በቱርክ ሲካሄድ የነበረው የአፍጋኒስታንና የፓኪስታን ድርድር ለሁለተኛ ጊዜ መቋረጡ ተገለጸ። የአፍጋኒስታን ታሊባን መንግስት ለድርድሩ መክሸፍት ኢስላማባድን ተጠያቂ ያደረገ ሲሆን ለመተባበር ፈቃደኝነት አላሳየችም ሲል ወቅሷል። በውይይቱ ወቅት ፓኪስታኖች የውይይቱን አቅጣጫ በማስቀየር የአፍጋን የጸጥታ ኃይሎችን መውቀስ መጀመራቸውና ኃላፊነታቸውን ወደ ጎን በመሸሽ ድርድሩን አክሽፈውታል ሲሉ የታሊባን ቃል አቀባይ ዛቢሁላህ ተናግረዋል። የፓኪስታን ልዑካን ለትብብር ቁርጠኝነት ባለማሳየታቸው ውይይቱ ያለ ውጤት መቅረቱን ቃል አቀባዩ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢስላማባድ በጉዳዩ ላይ እስካሁን መልስ ባትሰጥም ከቀናት በፊት በመረጃ ሚኒስትሯ በኩል ካቡል ከሽብር ድርጊቷ እስካልተቆጠበች ድረስ ድርድሩ እንደማይሳካ አስታውቃ ነበር። አፍጋኒስታን እና ፓኪስታን ባለፈው ጥቅምት 19 2025 በኳታር ተኩስ አቁም ለማድረግ ተስማምተው የነበረ ቢሆንም በቱርክ ኢስታንቡል የመጨረሻውን ስምምነት ያደርጋሉ ተብሎ ቢጠበቅም ሳይሳካ መቅረቱን ተርክሽ ሚነት ነው ያስነበበው። የዕለቱ የመንበር ቲዩብ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ በሰላም ቆዩልን።